ሰላም ጤና ይስጥልኝ። እንኳን ደህና መጣችሁ። እኔ አብይል ነኝ። ቻናላችንን ዛሬውኑ የተቀላቀላችሁ አዳዲስ ተመልካቾቻችን እንዲሁም ሁልጊዜም አብራችሁን ያላችሁ ውድ የቤተሰቦቻችን አባላት እዚህ በመገኘታችሁ እጅግ በጣም ደስ ብሎኛል። እንዴት ናችሁ? ሰላም ናችሁ? ያለው ነው እግዚአብሔር ይመስገን ደህና ነኝ። በዚህ ቪዲዮ ላይ ምን ይዘቶች እናገኛለን ለምትሉ ዋናው አላማችን መዝናናት ከቁም ነገር ጋር አብሮ ማጣመር ነው። በማህበራዊ ሚዲያ ላይ ትኩረት የሳቡ አስቂኝ፣ አስገራሚና አስተማሪ የሆኑ ቪዲዮዎችን በጋራ እየተመለከትን የራሳችንን እውነተኛ ስሜትና ሀሳብን የምናጋራበት እንዲሁም የሪያክሽን ቪዲዮዎችን በስፋት ይዤላችሁ እቀርባለሁ። አብረን እንስቃለን ማለት ነው። እንገረማለን። ከመዝናናትም ባለፈ ደግሞ ለዕለት ተዕለት ህይወታችን ስንቅ የሚሆን እውቀትንና ብስለትን የሚጨምሩ ጥሩ ቁም ነገሮች፣ አስተማሪ ሀሳቦች እንወያያለን። አዳዲስ ጠቃሚ መረጃዎችንም ህይወት ተሞክሮዎችን እና አስተሳሰባችንን ጠንካራ የሚሰጡ መልካም ነገሮችን የምንዳስስበት ልዩ ክፍለ ጊዜ ነው። ጊዜም ይኖረናል ማለት ነው። አንዳንድ ሀሳቦችንም እናይበታለን። እንግዲህ ይሄ ሳቅ፣ ጨዋታ እና ቁም ነገር በአንድ ላይ የተሰበሰብንበት ማህበረሰብ እንዲያመልጣችሁ አሁኑኑ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አካል የሆኑ የምንለቃቸው ቪዲዮዎች በየቀኑ ፈጥኖ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን እንዳትረሱ። የኔ ውድ ቤተሰቦቼ በጣም ነው የምወዳችሁ። አብረን የምናሳልፈው ጊዜ በጣም ፍሬያማና አስደሳች እንደሚሆን ሙሉ እምነት አለኝ። ሁሌም አብራችሁኝ ሁኑ። በሚቀጥለው ቪዲዮአችን እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው። በጣም ነው የማመሰግነው። አበረታቱኝ እና ትልቅ ደረጃ መድረስ እፈልጋለሁ በእውነቱ ማለት ነው። ቤቴ እንደምታዩት ትንሽ የኩሽና ነው ትመስለው እና ከፈጣሪ ጋር ደግሞ ወደፊት የተሻለ ነገር ይኖራልና እና በእግዚአብሔር እርዳታ በእግዚአብሔር ቸርነት በእናንተም እርዳታ ትልቅ ቦታ እንደምደርስ አምናለሁ ማለት ነው። ሁላችሁም አበረታቱኝ እና ትልቅ ቦታ አድርሱኝ እና እጅ ለእጅ ካልተያዝን የሚገፋ አይደለም የዘመኑ ህይወትና ኑሮ እና ሁላችንም እንረዳዳ። እንደ ኢትዮጵያዊነታችን እንደ ሰዋዊነታችንም መረዳዳት ግድ ይለናል ማለት ነው። ሁላችሁም የምትችሉትን የአንድ ደቂቃ የአንድ ሰከንድ ስራ ነው። ሰብስክራይብ እያደረጋችሁኝ አበረታቱኝ ማለት ነው። የኔ ውድና የተከበራችሁ ቤተሰቦቼ ስለምታዩኝ ስለምትከታተሉኝ በእውነቱ እግዚአብሔር ያክብርልኝ። አመሰግናለሁ። ሰላማችሁ ይብዛ። መልካም ምሽት፣ መልካም ቆይታ ይሆንላችሁ። ቴንክ ሶ ማች